ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አራት አጫጭር መረጃዎች ይዤ ቀርብ ያለው ክብራን አድማጮች የመጀመሪያው መረጃ እዚሁ የሚያቆየን ይሆናል። ኢትዮጵያ በትግራይ ክልል ሁለት ተከታታይ የመሬት መንቀጥቀጥ ምሽቱን ተሰምቷል። የመሬት መንቀጥቀጡ እንዴት ያለ ነበር የሚለውን በተመለከተ ዓለም አቀፍ የመገናኛ ተቋማት በጉዳዩ ዙሪያ ያሉትን በዝርዝር አስደምጣችኋለሁ። በሌላ በኩል የአሜሪካዋ ኒውዮርክ ከተማ በማህበራዊ ሚዲያ ገጾች ላይ ከ300 ገጽ በላይ ያለው ክስ መክፈቷ ተሰምቷል። በዩቲዩብ፣ በፌስቡክ፣ በቲክቶክ እና በስናፕቻት ላይ ነው ክስ የከፈተችው። ህፃናቶችን አፍዘዋል፣ አውናውዘዋል በማለት ማህበራዊ ሚዲያዎቹን በይፋ ከሳለች ኒውዮርክ። ይህንን ክስ በተመለከተ የተሰማውን አዲሱን ዜና አስደምጣችኋለሁ። የዓለም አቀፍ መገናኛ ብዙሃን የፊት ለፊት ገጽ ርዕስ ሆኗል። በአሜሪካ የመንግስት መዘጋት ለ12ኛ ቀን ቀጥሏል። ከፍተኛ ጭንቀት ነግሷል። በርካታ የፌደራል መንግስት ሰራተኞች ሊቀነሱ እንደሆነ ከዋይት ሃውስ የወጣው መግለጫ ተናግሯል። በአየር ማረፊያዎች በተለያዩ አካባቢዎች ላይ ከፍተኛ ስጋት ተደቅኗል። ደሞዝ በዚህኛው ዙር ለመከፈሉ በቀጣዩ ደግሞ የሀገሪቱ ጦር ወታደሮች ክፍያ አያገኙም መባሉን ተከትሎ ከፍተኛ ውጥረት ነው የነገሰው። ዝርዝሩን የምታደምጡት ነው የሚሆነው። በሌላ በኩል በአሜሪካና በቬንዙዌላ መካከል ያለው ውጥረትም እንዲሁ በከፍተኛ ሁኔታ በርካቶችን ያሳሰበ ሆኗል። በዝርዝር የምታደምጡት ሌላኛው ዜና ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም በትግራይ ክልል በሬክተር ስኬል 5.6 እና 5.3 የተለኩ የመሬት መንቀጥቀጦች መከሰታቸው ተሰማ። በትግራይ ክልል በትናንትናው ዕለት ቅዳሜ ምሽት ላይ ለሁለት ጊዜያት ያክል የመሬት መንቀጥቀጥ መከሰቱ የተሰማ ሲሆን የአሜሪካ የጂኦሎጂካል ሰርቬይ መስሪያ ቤት ሁኔታውን ባሰፈረበት መግለጫው ከምሽቱ 1 ሰዓት ከ1 ላይ የደረሰው ርዕደ መሬት በሬክተር ስኬል 5.3 መለካቱን የገለጸው መስሪያ ቤቱ ከ17 ደቂቃ በኋላ የተከሰተው ሌላኛው መሬት መንቀጥቀጥ ደግሞ በሬክተር ስኬል 5.3 መሙላቱን አስታውቋል። ከነዚህ ሁለት ክስተቶች 4 ሰዓት አስቀድሞ በሬክተር ስኬል 4.2 የተለካ ሌላ የመሬት መንቀጥቀጥ ከመቀሌ ከተማ በሰሜን ምስራቅ አቅጣጫ በ7 ኪሎ ሜትር ርቀት ላይ ባለ ቦታ ላይ መድረሱን መስሪያ ቤቱ አስታውቋል። በትናንትናው ዕለት ምሽት ከደረሱ ርዕደ መሬቶች የመጀመሪያው የተመዘገበው ከመቀሌ ከተማ 58 ኪሎ ሜትር ርቀት ላይ ባለ ቦታ መሆኑን የተቋሙ መረጃ ያመለክታል። ሁለተኛው የመሬት መንቀጥቀጥ የተከሰተው ከውቅሮ ከተማ 32 ኪሎ ሜትሮች በሚርቅ ቦታ ላይ እንደሆነ በዓለም አቀፍ ደረጃ የሚከሰቱ ርዕደ መሬቶችን የሚመዘግበው ቮልካኖ ዲስከቨሪ በድረገጹ ላይ አስፍሯል። ርዕደ መሬቱ ያስከተለው ንዝረት ባሻ ጉባይ፣ በውቅሮም፣ በዶሎም፣ በዕዳጋ ሐሙስ፣ በአዲግራት ከተሞች እንደተሰማ ድረገጹ ጠቁሟል። ይህ የመሬት መንቀጥቀጥ ንዝረት ክስተቱ ከተፈጠረበት 92 ኪሎ ሜትር ርቀት ላይ በምትገኘው የአራርቲክ ከተማ ጭምር እንደተሰማ የቮልካኖ ዲስከቨሪ የዘገበ ሲሆን በትግራይ ክልል ርዕደ መሬቱ ሲያጋጥም ካለፈው የካቲት ወር በኋላ ይህ የመጀመሪያ ነው ተብሏል። ባለፈው ዓመት የካቲት ወር መጨረሻ ገደማ ከአዲግራት ከተማ 46 ኪሎ ሜትር በስተምስራቅ ርቀት ላይ በሚገኙ አካባቢዎች የመሬት መንቀጥቀጥ ተከስቶ እንደነበር ይታወቃል። እኩለ ሌሊት አቅራቢያ የተከሰተው ይሄው የመሬት መንቀጥቀጥም በሬክተር ስኬል 5.2 የተለካ እንደነበር አይዘነጋም። በሌላ ዜና የአሜሪካዋ ኒውዮርክ ከተማ በማህበራዊ ሚዲያዎች ላይ ክስ መክፈቷ ተሰማ። የአሜሪካዋ ኒውዮርክ ከተማ ታላላቅ የሚባሉ የማህበራዊ ሚዲያዎች ህፃናቶችን ሱስ አስይዘውብኛል ስትል ማህበራዊ ሚዲያዎቹን ፍርድ ቤት አቆማቸዋለች። ከተማዋ ፌስቡክ፣ ጉግል፣ ስናፕቻት እና ቲክቶክ ያሉ ማህበራዊ ሚዲያዎች በኒውዮርክ ህፃናትን ሱስ በማስያዝ አእምሯዊ ጤንነታቸውን እየጎዱ ነው በማለት ነው 327 ገጽ ያለው ክስ ለፍርድ ቤት ያቀረበችው። በኒውዮርክ ከተማ ከሚኖሩ 8 ሚሊዮን ሰዎች ውስጥ 1.8 ሚሊዮን የሚሆኑ ህፃናት ናቸው የተባለው። በክሱ ላይ የተጠቀሰው ዩቲዩብን ወክለው የቀረቡት የጉግል ቃል አቀባይ በዩቲዩብ ላይ የተከፈተው ክስ ትክክል አይደለም በማለት ውድቅ ያደረጉ ሲሆን ዩቲዩብ ሰዎች ቪዲዮ የማይበት መድረክ እንጂ ከጓደኞቻቸው ጋር የሚገሩበትና የሚገናኙበት የማህበራዊ ሚዲያ አይደለም፣ ስለዚህ ማህበራዊ ሚዲያ የሚለው ነገር አይወክለውም ብለዋል። በክሱ 77
10.3% የሚሆኑት በኒውዮርክ የሚኖሩ የሁለተኛ ደረጃ ተማሪዎች በቀን ከ3 ሰዓት በላይ በስክሪን ላይ እንደሚያጠፉ ተገልጾ ይህም የተማሪዎችን ጤና በከፍተኛ ሁኔታ እየጎዳ ነው ተብሏል። ከዚሁ ከማህበራዊ ሚዲያ ጋር በተያያዘ ዜና ዴንማርክ ከ15 ዓመት በታች ያሉ ህጻናት ማህበራዊ ሚዲያዎችን እንዳይጠቀሙ እግድ ለማስቀመጥ ውሳኔ ልታሳልፍ ነው ተብሏል። የዴንማርኩ ጠቅላይ ሚኒስትር ሜት ፍሬድሪክስ በማህበራዊ ሚዲያዎች የልጆቻችንን ህጻናትን እየሰረቁብን ነው ብለዋል። ጠቅላይ ሚኒስትሯ የሀገሪቱን ህግ አውጪዎች ከ15 ዓመት በታች ያሉ ህጻናት ማህበራዊ ሚዲያ እንዳይጠቀሙ የሚከለክል ህግ እንዲወጣም ጠይቀዋል። በአውሮፓ ህብረት ሀገራት ህጻናት 13 ዓመት ሳይሞላቸው የማህበራዊ ሚዲያ አካውንት መክፈት እንደማይችሉ ቢቀመጥም ጠቅላይ ሚኒስትሯ 94% የዴንማርክ ህጻናት እዚህ እድሜ ላይ ሳይደርሱ ይህንን የማህበራዊ ሚዲያ ይቀላቀላሉ ብለዋል። ጠቅላይ ሚኒስትሯ ህጻናት ማህበራዊ ሚዲያ ላይ ማየት የሌለባቸውን ነገሮች ያሉ ሲሆን ይህም ጭንቀትና ድብርትን ጨምሮ ሌሎች መዘዞችን እያዋለደባቸው ነው ብለዋል። በሌላ ዜና በዋይት ሃውስና በኮንግረስ መካከል ባለው የበጀት አለመግባባት ምክንያት የተከሰተው የአሜሪካ ፌደራል መንግስት መዘጋት ወይም ገቨርንመንት ሸትዳውን 12ኛ ቀኑን የያዘ ሲሆን ችግሩ ከመፈታት ይልቅ እየተባባሰ መሄዱ አሳሳቢ ሆኗል። የትራምፕ አስተዳደር ከ4000 በላይ የሚሆኑ የፌደራል ሰራተኞችን ከስራ ለማሰናበት ማቀዱን ይፋ ያደረገ ሲሆን ይህም በሚሊዮን የሚቆጠሩ ሰራተኞችንና ቤተሰቦቻቸውን ሌላ ተጨማሪ ስጋት ላይ ጥሏል። ይህ አዲስ እርምጃ የመጣው የፌደራል ሰራተኞች ከመንግስት መዘጋት ወዲህ ለመጀመሪያ ጊዜ ሙሉ ደሞዛቸውን ያላገኙበትን ቀን ተከትሎ ነው። ባለፉት ቀናት በሚሊዮን የሚቆጠሩ የፌደራል ሰራተኞች ደሞዝ ያልተከፈላቸው ሲሆን በምክር ቤቱ አፈ ጉባኤ ማይክ ጆንሰን በጥሩ ስሜት ላይ አይደለንም ሲሉ ሁኔታውን ገልጸውታል። የፖለቲካው አለመግባባት ከቀጠለ የአሜሪካ ጦር ኃይል አባላትም ጥቅምት 15 የሚከፈላቸውን ደሞዝ ላያገኙ እንደሚችሉም ተመልክቷል። ከዚህም በላይ የፍትህ ሚኒስትር ለፍርድ ቤት ባቀረበው ሰነድ መሰረት 7 የፌደራል መስሪያ ቤቶች ከ4000 በላይ ለሚሆኑ ሰራተኞቻቸው በ60 ቀናት ውስጥ ከስራ እንደሚሰናበቱ የሚገልጽ ማሳወቂያ መስጠቱን ጀምረዋል። ከነዚህም መካከል የግምጃ ቤት ሚኒስትር ወደ 1446 ሰራተኞች፣ የጤናና የሰብአዊ አገልግሎት ሚኒስትር ወደ 1200 ሰራተኞች፣ የትምህርት ሚኒስትር ወደ 466 ሰራተኞች ይገኙበታል። ይህንን የስንብት እቅድም በመቃወም 2 ግዙፍ የሰራተኛ ማህበራት መንግስትን ፍርድ ቤት ከሰዋል። የመንግስት መዘጋት ተጽዕኖ በሰራተኞች ላይ ብቻ ሳይሆን በህዝቡም ላይ መታየት የጀመረ ሲሆን በተለይም በተለያዩ የአሜሪካ አውሮፕላን ማረፊያዎች በአየር ትራፊክ ተቆጣጣሪዎች እጥረት ምክንያት ከፍተኛ የበረራ መዘግየቶች እየተከሰቱ ሲሆን በከፍተኛ ሁኔታ የአውሮፕላን አደጋም ተደቅኗል። የአየር ትራፊክ ተቆጣጣሪዎች አስፈላጊ ሰራተኞች ተብለው ስለሚመደቡ መንግስት በተዘጋበት ወቅትም ያለ ደሞዝ እንዲሰሩ ይገደዳሉ። ይህም በሰራተኞች ላይ የሞራል ውድቀትና የገንዘብ ችግር ስለሚያስከትል በስራ ገበታቸው ላይ የሚገኙት ሰራተኞች ቁጥር አሽቆልቁሏል። የመንግስት መዘጋት የሚከሰተው ኮንግረስ ወይም ህግ አውጪው አካል የመንግስት ወጪዎችን ለመሸፈን የሚያስችል በጀት ሳያጸድቅ ሲቀር ሲሆን በአሁኑ ወቅትም በሪፐብሊካንና በዲሞክራት ሁለቱ ፓርቲዎች መካከል ባለው ጥልቅ ልዩነትና አለመግባባት ምክንያት በጀቱን ለማጽደቅ ምንም አይነት ስምምነት ላይ መደረስ አልተቻለም። የአሜሪካ ሴኔት የበጀት ረቂቆችን ለ7ኛ ጊዜ ውድቅ ያደረገ ሲሆን እስከሚቀጥለው ማክሰኞ ድረስ ምክር ቤቱ ስራ ስለማይጀምር ችግሩ ቢያንስ እስከሚቀጥለው ማክሰኞ ድረስ መፍትሄ እንደማያገኝም ታውቋል። ይህም ማለት የመንግስት ሰራተኞች ስቃይና በህዝብ ላይ የሚደርሰው መስተጓጎል ለተጨማሪ ቀናት እንደሚቀጥል የሚጠበቅ ሲሆን ማክሰኞ ከሚካሄደው ስብሰባ በኋላ አዲስ ነገር ይኖር እንደሆነ በሚል በርካታ አሜሪካውያን ከኮንግረስ ይለቀቃል የተባለ መልካም ዜና በመጠበቅ ላይ ናቸው። ስሚዞኒያንን ጨምሮ የተለያዩ ፓርኮችም ከነገው ዕለት ጀምሮ ሊዘጉ እንደሚችሉ የተነገረ ሲሆን እጅግ በርካታ የመንግስት አገልግሎቶችም መቆማቸው ተነግሯል። በዚህ እንዳለ አሜሪካና ቬንዙዌላ ውጥረት ላይ ይገኛሉ። የአሜሪካ ባህር ኃይል ወታደሮችም በቬንዙዌላ አቅራቢያ ከፍተኛ ጦር ታጥቀው የቆሙ ሲሆን ይህንን ተከትሎ ታዲያ ለአሜሪካ ዛቻና ፉከራ የሚሸበር ቬንዙዌላ ዜጋ የለም ሲሉ የቬንዙዌላው መሪ ኒኮላስ ማዱሮ ተናግረዋል። ማዱሮ በሀገራቸው ከፍተኛ የሆነ ተቃውሞ የገጠማቸው ሲሆን በውጭ ደግሞ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሰጡት ትዕዛዝ መሰረት
የአሜሪካ ባህር ኃይል ካፍ እስከ ገደፉ ታጥቆ ድንበራቸው ላይ ቆሟል። አሜሪካን ግለሰቡን በቁጥጥር ስር ለመዋል የሚያስችል መረጃ ለሚያደርሱ የቬንዙዌላ ሰዎች ለእያንዳንዳቸው 50 ሚሊዮን የአሜሪካን ዶላር ሽልማት እንደሚሰጥ የገለጸ ሲሆን የቬንዙዌላው ፕሬዝዳንት ኒኮላ ማዱሮ በካሪቢያን አካባቢ ላለው የአሜሪካ መስፋፋት ምላሽ እንሰጣለን በማለት መግለጫ ሰጥተዋል። ዩናይትድ ስቴትስ በደቡብ አሜሪካን ሀገር ለመውረር ምንም አይነት መንገድ የላትም በማለት የገለጹ ሲሆን ልትወረን መታለች፣ እኛ ግን ሉዓላዊነታችንን ለመጠበቅ ዝግጁ ነን፣ መላው ካሪቢያን ይዘጋጅ ሲሉ ጥሪ አቀርበዋል። ማዱሮ በመግለጫቸው ላይ በተለይም ደግሞ አሜሪካ የቬንዙዌላን ዘይትና የተፈጥሮ ሀብት ለመዝረፍ የማትፈነቅለው ቦታ አልነበረም፣ አሁን ደግሞ ጦሯን አሰልፋ ከደጃችን ቆማለች ብለዋል። ማዱሮ ከአሜሪካ ጠላቶች ሩሲያ፣ ቻይና፣ ኢራን ጋር ጥሩ ወዳጅነት የመሰረቱት ማዱሮ በአሁኑም በዚሁ ስጋት ላይ ቆመውም ቢሆን ወዳጆቻቸውን ተማጽነዋል። ፕሬዝዳንቱ ይህንን ያሉት በትራምፕ ትዕዛዝ መሰረት በደቡባዊ ካሪቢያን ቀጠና ከፍተኛ የአሜሪካ ወታደራዊ እንቅስቃሴ መጀመሩንና 7 የጦር መርከቦችም በኒውክሌር የሚንቀሳቀስ የባህር ሰርጓጅ መርከብና F-35 ስውር ተዋጊዎችን ጨምሮ በቀጠናው ላይ አሰፍስፎ መሰፋራቱን ተከትሎ ነው። ይህንን ተከትሎ የቬንዙዌላ ወታደራዊ ኃይል ባለፈው ቅዳሜና እሁድ በማህበራዊ ሚዲያ ባጋራቸው ቪዲዮዎች ላይ ኦርቺላ ደሴት አቅራቢያ የባህር ዳርቻ ጠባቂ መርከብ 3 ኢራን ሰራሽ የውጊያ ፈጣን ጀልባዎች ሰርጓጅ መርከቦችም የተካፈሉበት ልምምድ ማድረጉን ገልጿል። በመሬት ላይ ለሚደረገው ጦርነት ለዜጎቹ የጦር መሳሪያ እየሰጠ ሲሆን ዜጎቹም በጦርነት ጊዜ ምን ማድረግ እንደሚገባቸው የቬንዙዌላ ዜጎችን እያሰለጠነ ይገኛል። የቬንዙዌላ መንግስት በካሪቢያንና በደቡብ አሜሪካ ታዲያ በቬንዙዌላና በአሜሪካ መካከል ሊቀሰቀስ የሚችል ጦርነት ቋፍ ላይ መቆሙን ተከትሎ በርካታ ሀገራት ስጋት እንደገባቸው እየገለጹ ሲሆን ቻይናና ሩሲያ ከወዲሁ አሜሪካ ልትወስደው ትችላለች የተባለውን እርምጃ ተከትሎ ከፍተኛ ስጋት ነግሶባቸዋል። ትራምፕ በአሜሪካ ለሚዘዋወረው ህገወጥ እጽ ቬንዙዌላን በእጅጉ የሚወቅሱ ሲሆን የቬንዙዌላው መሪ ማዱሮ ለዚህ ህገወጥ የእጽ ዝውውር ዋነኛ ቀንደኛ ሰው ነው በማለት ከሰውታል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።